ዛሬ እኮ ገብርኤል ነው አባቴ፣ አማላጄ፣ ረዳቴ፣ ዋሴ፣ ጠበቃዬ። እንኳን ለሊቀ መልአኩ ለቅዱስ ገብርኤል ወርሃዊ በዓል በሰላም በጤና አደረሳችሁ አደረሰን። አሜን። አገራችን ሰላም ያደርግልን። ቤተሰቦቼ እንዴት ናችሁ? እንዴት እስከዚች ሰዓት ደረሳችሁ? እግዚአብሔር ቃሉ የተመሰገነ ይሁን። ቤተሰብ ያው እንግዲህ እኔ ቅዱስ ገብርኤል ለእኔ ያደረገው በጣም ድንቅ ነውና እንደዚህ ብዬ መናገር አልችልም። ውድ ቤተሰቦቼ ለእኔ የደረሰ ቅዱስ ገብርኤል እኔን የጠበቀ ቅዱስ ገብርኤል እስከ ቤተሰቦቼ እስከ ልጆቼ እዚች ቀን እዚች ሰዓት ያደረሰን ቅዱስ ገብርኤል ዋስ ጠበቃ ይሁነን፣ ያስታርቀን፣ ያማልደን በስራችን፣ በኑሯችን፣ በህይወታችን፣ በሁሉ በጤናችን ቅዱስ ገብርኤል ዋስ ጠበቃ ይሁነን ነው የምለው ቤተሰቦቼ። እና ቅዱስ ገብርኤል ሁልጊዜ ከጎኔ ጠርቼው እማላጣው መልአክ ስለሆነ በጣም ደስ ይለኛል። የሚሰማኝ ስሜት ልነግራችሁ አልችልም። እውነቴን ነው። በቅርብ ያላችሁ ቤተሰቦች፣ ጓደኞች ታውቃላችሁ። ለእኔ ገብርኤል ልዩ ነው። አሁንም ስራችን፣ እንጀራችን፣ ህይወታችን ይክፈትልን። ስለ ቅዱስ ገብርኤል ስለ ቅዱስ ገብርኤል ስለ ቅዱስ ገብርኤል ቅዱስ ገብርኤል ሀገራችን ሰላም ያደርግልን፣ እድሜና በጸጋ ይጠብቀን፣ ሰላማችን ያድለን። ሰላም ነው ያጣነው፣ ሰላም ይስጠን። የሰው ልጅ ማጣት ምንም አይደለም፣ ፍቅር ያድለን። የሰው ልጅ ከሰራ መቀየር ይችላል። አመቱ የዛሬ ወር ደግሞ የአመት ነው። የአመት ሰው